5 አመት ምናምን በስራት ነበር የምናወራው ምልኮን ብር ያስገባ ይሰኛል እቃዎች ምናምን የቤት እቃዎች ምናምን ማሟላት ጀመረ ያው እኔ ስመጣ እንዳልቸገር በጣም ያወራኝ ነበር ቤትም ገዝቶልኝ ነበር በራሴ ብር ሆኖ ያው በስሜ ገዝቶልኝ ነበር እሱ ውክልና ሰጥቼው ማለት ነው ከአንድ አመት በኋላ ግን በጣም እየተቀየረ መጣ ስልክም የሚያወራኝ በወራንዲ ምናምን እሱም በግድ በቃ ጨቅጭቄ ደውዬ ምን ብዬ እንደገባ ማላቀም ጭራሻው እንደውም ልመጣ ስለራሱ ምንም ላገኘው አልቻልኩም እና እኔ ከብሩ ይልቅ እኔ ወንድሜ ነው ያሳሰበኝ ያለው ያው እዛ ሳስቀምጥ ብዙ እንትን እዛ አጠፋዋለሁ ግን ወንድሜ ደግሞ ታማኝ ነበር እንዴ ልበል በጣም ነው ማምነው በጣም ከቤተሰቦቼ ይልቅ እሱን ነው ማምነው ስልክም የለም ድራሹ ጠፋ ብሬ ቤት እንዳላላቅም ንብረቴ ቤት እንዳላላቅም ከዚህ በኋላ ከመጣው ላልመለስ ነበር ከዚህ ትዳሬን እሺ ምናምን ለመኖር ነው ሐሳቤ ማለት ነውና ግን ያው ከንቱ ቀረ ያ ሁሉ ነገር ነገር እርግጠኛ ነበርሽ ቤት እንደተገዛ ቤት እንዳለሽ እነዚህን በዶክመንት እየሰበሰብሽ ነበር ገባለ ይሄናል ብሩን ይዞ ይጠፋል ብዬ አሁንም ድረስ ያመንኩ አይደለም እሱ ብቻ በሰላም ነው ወይ የሚለው ማለት ፍለፊቱ አግኝቼው ምን ሆነ ነው ማለት ነው እና ይሄናል እንደዚህ ችግር አልነበረብንም ሰላም ነበር እንደዚህ አዲስ ነገር ነው የተከሰተው አሁን ሰላም ይሁን ምን ይሁን ማቆ ነገር የለም የቤቱ ዶክመንቶች ላይ ያሉ አድራሻዎችን ተጠቅመን እሱን ማግኘት የምንችልበትን መንገድ እናመቻቻለን ሰላም እንደምን ቆያችሁ ውድ የስለ እውነት ሚዲያ ቤተሰብና ተከታታዮች እንግዲህ ከዚህ በፊት በነበረው ኬዝ ላይ የመጨረሻው ክፍል አካባቢ ጠፍቼ ነበር የጠፋውበትን ምክንያት ወንድሜ አቤል የመጨረሻውን ኬዝ ሲዘጋው ለእናንተ አሳውቋችኋል ይህም የሆነው ከዚህ በፊት እንደነገርናችሁ ብዙ ስራዎች ነው ወደኛ የሚመጡት ከዛም ለእናንተ የምናሳየው አለ ማይታያለ ያው ጉዳዩ ፈቃደኛ ያልሆኑ ሰዎች ይኖራሉ ጉዳያቸው ያላለቀና እርግጠኛ ያልሆኑበት ኬዝን ወደ እናንተ እናመጣል በዚህ ምክንያት እየሰራን ጎን ለጎን በነበረው ስራ ላይ ትንሽ አደጋዎችን ተጋፍጠን ወደፊት ለመጓዝ በመከርንበት ሰዓት እግሬ አካባቢ በደረሰ አደጋ ነበር ወደዚህ መቅረብ ያልቻልኩት አሁን እግዚአብሔር ይመስገን ሙሉ ለሙሉ አገግሜ ደህና ሆኛለሁ እናንተም በጸሎት ላሰባችሁኝ እንደዚሁም ለኔ ለተጨነቃችሁ በሙሉ ምስጋኔ ከልብ ነው አሁን በእናንተ ጸሎትና በፈጣሪ እርዳታ ተመልሼ ወደ ስራ መጥቻለሁ ከዚህ ፊት ያለውንም ኬዝ አቤል ወንድሜ መቶ የጨረሰበት ምክንያት ያው ዲያስፖራው ሊሄድ ስለነበረና ያለውም ጊዜ ትንሽ ስለነበረ በጣም አጣዳፊ ጉዳዮችና ቀኖች ስለነበሩ ወንድሜ አቤል መቶ ጨርሶታል አሁን ደግሞ እንደተለመደው በሌላ ኬዝ ለእናንተ በጣም አስተማሪና ወሳኝ በሆነ በጣም በትልቅ በሆነ ኬዝ መጥቻለሁ ይህም ሰሞኑን አንድ እህቴ አረብ ሀገር ላይ የምትኖር እህቴ የደረሰባትን ነገር በስልክ እያወራችኝና እያማከረችኝ ነበረ ብዙ ነገሮች ገጥመዋታል ወንድሟ ነበረ ሀብት ንብረቷ የሚቆጣጠርላት ብዙ ነገሮች ተፈጥሮ ወንድሟን አሁን ማግኘት አልቻለችም አሁን ግን ድንገት ተነስታ ወደዚህ ሀገር ስለመጣችና እሷን እንድናገኛት ጊዜው ስለደረሰ ወደ እሷ ቀጥታ የምንወጣ ይሆናል ይህንን ቪዲዮ ግን በዋናነት በውጭ የምትኖሩና በተለይ በአረብ ሀገር የምትኖሩ እህቶቼ በዋናነት እንድትመለከቱት እንደዚሁም ለእናንተ መማሪያ እንዲሆን በጣም ፈልጋለሁ ምክንያቱም አብዛኞቻችሁ እዛ ያላችሁ ሰዎች ለእህት ለወንድሞቻችሁ ለቤተሰብ ሀብት ንብረቶቻችሁን በመላክ ወይም ያፈራችሁትን ጥሪት ሀብት ለነሱ በማድረግ ወደዚህ በመትመጡ ሰዓት ብዙ ነገር እያጣችሁ እንደምትፈልጉት ያልሆነ ለበሽታ ለራስ መሳት ለራስ ማጥፋት ለብዙ ነገር እየተጋለጣችሁ ስለሆነ ይሄንን ቪዲዮ ሙሉን በመከታተል ከዚች እህታችን ብዙ ነገር እንደምትማሩ ተስፋ አደርጋለሁ እስቲ አሁን እንወጣና እሷን እናገኛታለን ሙሉ ታሪኳን ተነግረናለች ይሄ ታሪክ ደግሞ ለእናንተም ለሁላችንም መማሪያ ይሆናል እስከዛው ድረስ ለቻናሉ አዲስ የሆናችሁ ቤተሰቦች ይህን ቻናል ሰብስክራይብ በማድረግ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደውል ምልክቷን በመንካት እንደዚሁም ሐሳብ አስተያየቶቻችሁ ኮሜንት ላይ በመጻፍ የደረሰባችሁ ጉዳይም ካለ እንድናማከራችሁ ሐሳባችሁን ለኛ በመንገር እንድትከታተሉን እንጠብቃለን እስከዛው መልካም ቆይታ ሰላም እዩ እንዴት ነሽ ሰላም ነሽ እንዴት ነሽ ሰላም ነው በሰላም ገባሽ በሰላም ገባው ከስንት መከራና ጭንቀት በኋላ በሰላም ገባው መልካም እሺ መኪና ስለያዝኩኝ ትንሽ ውስጥ ገቢና አረፍ ብለን እናወራለን አንተ ብቻ ነው ችግር የለውም
አሉ አንዳንድ ባሎች በቃ ችግር ማቆም ብዙም ስለሌለ በዛ ነው እናወራለን። እሺ እንግዲህ ውድ ቤተሰቦቻችን በመግቢያ ላይ ያልኳትን ልጅ አግኝቻታለሁ። እስቲ ከሷ ጋር ደግሞ ትንሽ እንተዋወቅና ተፈጠረ የምትለውን ነገር እናንተም እኔም እዚሁ አብረን የምንሰማው ይሆናል ማለት ነው። እሺ ሰላም፣ እንዴት ነሽ? እሺ እንዴት ነህ? ሰላም ነው አለሁ። እስቲ በመጀመሪያ ራስሽን አስተዋውቂ። ገነት እባላለሁ። ያው እንደነገርኩክ በስልክ እንዳወራ ነው ዛሬ ነው ገና የገባሁት ከ6 አመት በኋላ። ያው እሱም የመጣሁት ያው ችግር ስለሆነብኝ ብዙ ችግር ስላለብኝ ያው ስለሱ ለማውራት ነው የመጣሁት ካንተ ጋር። በቃ መልካም። እስቲ አሁን የተፈጠረውን ነገር እዛ ምን ያህል ጊዜ እንደቆየሽ ከዛም በኋላ ደግሞ እንዴት የሁሉ ነገር ሊፈጠር እንደቻለ እስቲ አስረጂ። ያው እኔ ከዛ የወጣሁት የክፍለ ሀገር ልጅ ነኝ። ለቤቱ የመጀመሪያ ልጅ ነኝና ያው የቤተሰቦቼን ህይወት ለመለወጥ ብዬ ነው በ20 አመቴ የወጣሁት ከዛና ያው የሰው ሀገር ያው እዛ እየሰራው ነበረ ለ6 አመት እና ታናሽ ወንድም አለ ያው በ1 አመት የሚያንስ ነውና ለሱ ነበረ ብሬን በቃ ምልኮ ምናምን ለቤተሰብ ምናምን የምልኮ ምናምን ለሱ ነበር እሱ ባዳራለት መልክ የሚቀበለኝ ማለት ነው። አሁን ላይ ግን በጣም ጨነቀኝ። እስከሆነ ጊዜ ድረስ በጣም ያወራኝ ነበር። ቤትም ገዝቶልኝ ነበር በራሴ ብር ሆኖ ያው በስሜ ገዝቶልኝ ነበር እሱ ውክልና ሰጥቼው ማለት ነውና ከየሆነ ሳለ በኋላ ግን ጠፋ። በቃ የት እንደገባ ማላቅም ጭራሽ አሁን እንደውም ልመጣ ስለራሱ ምንም ላገኘው አልቻልኩም። እና እኔ ከብሩ ይልቅ እኔ ወንድሜ ነው እያሳሰበኝ ያለው። ኦኬ ግልጽ ለማድረግ ያከለ ለቤተሰቦቻችንም ግን እችንም ነገሩን ግልጽ ለማድረግ ያከል እና ሙሉ ነገሩን ለማሳወቅ ያህል እስቲ ከመቼ ጀምሮ ነው ይሄን ኃላፊነት ለወንድምሽ የሰጠሽው? ያው እዛ ከ1 አመት በኋላ ነው በቃ ለሱ መላክ የጀመርኩት ብር ማለት ነውና ያው እዛ ሳስቀምጥ ብዙም እዛ አጠፋዋለሁ። ግን ወንድሜ ደግሞ ታማኝ ነበረ እንዴ ልበል በጣም ነው ማምነው በጣም ከቤተሰቦቼ ይልቅ እሱን ነው ማምነው እና ያው እሱ በዛ ልክ ቀልጣፋም ነበር ከኔ አንፃር ዛው ቡክናም ከፈተ ምናምን ከዛ ወደ እሱ መላክ ጀመርኩኝ። ከዛ እየቆየ 3 አመት ምናምን ቤት ምናምን ገዛ በስሜ እሱንም ማሳየኝ እየኖርኩበትም ነው አለ እስከምትመጪ ድረስ። ያው እኔ አጠቃልዬ ነበር ለመምጣት ያሰብኩት ምክንያቱም ከዚህ በኋላ ከመጣው ላልመለስ ነበር ከዚህ ትዳሬን እሺ ምናምን ለመኖር ነው ሐሳቤ ማለት ነውና ግን ያው ከንቱ ቀረ ያ ሁሉ ነገር ገርም ነገር። እሺ እስከምን ያህል ጊዜ ታቂ ነበር ይሄ ወንዳውን ያለሽ ገንዘብ ወይም ንብረት እንዳልሽው ቤትም ገዝቶልሽ ከሆነ ያለሽ ንብረትና ገንዘብ እስከምን ያህል ጊዜ እርግጠኛ ነበር ሴፍ መሆኑ ወይንም ደግሞ እሱ በእምነት ያንን ነገር እያስቀመጠ መሆኑ እስከምን ያህል ጊዜ ነበር እርግጠኛ ሆነሽ የምታቂ? እስከ 5 አመት በቃ በደንብ ነው የምናወራ ነበር። በደንብ ነው ምልክላት እቺን አመት ነው በቃ እየተቀየረ የመጣው እንደ ድሮ በየቀኑ አናወራም። እየቆየ በወር ምናምን ነው እንትን የሚለኝ እና በቃ ጸባዩ በጣም እየተቀየረ መጣ። ግራ እየገባኝ መጣ። ይሄ ልጅ ምን እየሆነ ነው እንጂ እስከ 5 አመት በሰዓት ነበር ብሩንም ምልክላት ቤቱንም ያሳየኝ ያንዳንዱ ቃል ስሟል ነበር ምናምን እያሳየኝ ነበር። እስከ 5 አመት ስራት ነበር ምናወራ ነበር ገብቷል። ግን ይሄን አመት እንዴ ምን እንደሆነ አላውቅም ምን እንደነካው አላውቅም። ጭራሽ ብን ብሎ ነው የጠፋው በቃ እና አሁንም ስለጨነቀኝ ነው ባስቸኳይ የመጣሁት። እና ልታናገሩ ያልሞከርሽም ማለት አሁን እንዳልሽው ጸባዩ ሲለወጥ ጠርጥረሽ ነበር መጀመሪያ። ግን አሁን ጸባዩ እየተለወጠ መጣ ካልሽ ይሄን ያህል ጊዜ አወራኝም በዚህ ያህል ተራርቀናል ካልሽ ከንብረት ጋር የተገናኘ ነገር መሆኑ ወይም እንደ ተነስቶ ሊጠፋ እንደሚችል የጠረጠርሽው ነገር ነበር? እኔ እንዳልኩ ከእናቴም ከአባቴም አስፈልጬ ነው ማምነው ገብቷል። ይሄናል ብሩን ይዞ ይጠፋል ብዬ አሁንም ድረስ እያመንኩ አይደለም። እሱ ብቻ በሰላም ነው ወይ የሚለው ማለት ፍለፊቱ አግኝቼው ምን ሆነህ ነው ማለት ነው ፈልገው ገብቷል አይደል? እየነገረኝም አልነበረም ይዛኔ ለምን እንደዚህ ይሆንክ ያለው በዚህ ጊዜ የት ሄደ ነው ምናምን ብዬ ሳናገረው ራሱ ይሄ ትክክለኛ አይነት መልስ አይደለም። ማቋረት ወንድሜ አልሆነብኝ በጣም ነው የተቀየረው። እና አሁን ምን ፍላጎቴ አንድም ብሬ ነው ምክንያቱም የለፋውበት ስንት አመት 6 አመት ላቤን ጠብ አድርጌ የሰራውበት ብሬ ነው ገብቷል አይደል? እና እዚህ ደግሞ የመጣሁትም አንድም በቃ ትዳሬን ይዤ ለመኖር ነው። ከዚህ በኋላ ለመመለስም አልፈልግም። አንድም ለብሬ ሁለትም ደግሞ በቃ ወንድሜ ነው በቃ እሱ ብቻ ነው ያለኝ ወንድም
ገብቷል። ቤተሰቦችም የት ነው ምናምን ማለታቸው አይቀርም። አሁን የሚገርም ነገር ወደ ክፍለ ሀገር አልሄድኩም፣ ጓደኛዬ ጋር ነው ያለሁት። በቃ እስካሁን እቃዬ ምን ጓደኛዬ ጋር ነው እና ባዶ እጄ ነው የቀረሁት። እና አንተ እባክህ እንዳልከኝ ቃል ገብተህልኝ ነው የመጣሁት፣ አንተን ታምኜ ነው የመጣሁት እና እባክህ አሳየኝ። በቃ ወንድሜን ፈልገው ከየትም ምንም ይሁን ቻገናኝ እሱ ነው የምፈልገው። ችግር የለውም እኛ ማድረግ እስከምንችለው ድረስ እንሄዳለን። ከዛ በተጨማሪ ግን አንቺ ያውን ለማጣራት አልሞከርሽም ማለት ያው እዚህ የምታውቂው ሰው ይኖራል ብዬ አስባለሁ ስለ ወንድምሽ ወይንም ደግሞ እንደዚህ አይነት ነገሮች ሲፈጠሩ ሌላም ቤተሰብ አካልም ሊሆን ይችላል፣ ጓደኛ ሊሆን ይችላል። እንዳልሽኝ ጓደኛሽ ጋር ከሆነ ነው ያረፍሽው፣ ሰዎች ካሉሽ እንደዚህ ምን እየተፈጠረ ነው ቼክ አድርጉልኝ ብለሽ ለማጣራት አልሞከርሽም? ለማጣራትማ ሞክሬያለሁ፣ ግን ምንም መፍትሄ ላገኝ አልቻልኩም። ጓደኛዬም ፈለገች አጣችሁ፣ ቤተሰብ ደግሞ ይናል አልነገርኳችሁም በደንብ ምክንያቱም ይጨነቃሉ። እና ጓደኛዬም ፈለገች አጣችሁና እንደዚህ ነው በቃ ሶሻል ሚዲያ ላይ ስፈልግ ነው አንተንም ያገኘውክ እና ሳይ ደግሞ እንትን ላይ ፖስት ላይ ብዙ ሰዎች የተለወጡበት ነው፣ ብዙ መፍትሄ ያገኙበት ስለሆነ ነው ወደ አንተም የመጣሁት። እሺ መልካም። እኛ እንግዲህ በቻልነው አቅም ትክክለኛውን ነገር ያው እውነትን ነው የምናወጣው፣ እንደዚሁም ደግሞ የተበደሉ ሰዎችን ነው ፍትህ እንዲያገኙ የምናደርገው። በቻልነው አቅም አንቺን ለመርዳት እንሞክራለን። እንደዚሁም አቤል አሁን ላይ ትንሽ በስራ ምክንያት ከሀገር ስለወጣ እንጂ የተሻለ ነገር ደግሞ ከሱ ጋር ሆነን ማድረግ እንችል ነበር። አሁን በስራ ምክንያት ትንሽ ስለወጣ እስቲ ሌላ ደግሞ ከህግ አንጻር አንድ ዘላለም የሚባል ሰው አለ፣ እሱ ጋርም ደግሞ ሄደን እስቲ ያሉትን ነገሮች ደግሞ ቼክ አድርገን ወደ ቀጣዩ እርምጃ ወደ መፍትሄው እንሄዳለን ማለት። እሺ እስቲ ካልሺ ነገር አንጻር አሁን ውክልና እንደሰጠሽውና ባንቺ ስም ሲገዛ እንደቆየ ነግረሽኛል አይደለ? የሰጠሽው ውክልና ሙሉ ውክልና ነው ወይንስ ግማሽ ውክልና? ምን አይነት ውክልና ነው የሰጠሽው? ወንድሜ አይደል እንዴ? ሙሉ ውክልና ነው እንጂ የሰጠሁት፣ በመሸጥ የማከራየት ሙሉ ውክልና ነው የሰጠሁት። ስለማምነው ወንድሜ ነው እና ግማሹ አይደል ሙሉ ነው የሰጠሁት። ስለዚህ ባንቺ ስም ምንም ነገር ማድረግ ይችላል ማለት ነው። መግዛት፣ መሸጥ፣ ማከራየት ሁሉም ነገር ይችላል ማለት ነው። ይችላል። አንድም አሁን እሱ ነው እያሳሰበኛል። ወይ ሽጦት ይሁን ወይ ምን አድርጎት ይሁን እኔ አላውቅም። በጣም ጨንቆኛል። የሚገርም ነገር ነው። አሁን እንደዚህ ከሆነ አሁን ይሄ ጉዳይ ትንሽ በህጉ በደንብ የገፋ ሰውና ማገረውም ከህግ ጋር የተገናኘ ሰው ያስፈልገናል ማለት ነው። ምክንያቱም አሁን ማወቅ አንችልም እንዳልሽው አሁን እሱ ጠፍቶ ከሆነ እሱ መፈለግ ላይ ነው እኛ የምናተኩረው። ከዛ በተጨማሪ ግን እስቲ ከህግ ጋር በተገናኘ ደግሞ በደንብ የሚያስረዳን ወይም ትንሽ የሚያግዘን ዘላለም የሚባል ሰው አለ። ያው ሂስትሪካል ባክግራውንዱም ከበሎ ስለሆነ የትምህርት እንትኑ ከዚህ ጋር በተገናኘ ይሄ መሸጥ፣ መለወጥ፣ ንብረት ማንቀሳቀስ ከሚለው ጋር በተገናኘ የሚያግዘን አንድ ዘላለም የሚባል ወንድም አለን። እስቲ እሱ ጋር ደግሞ ሄደን የቀረውን ነገር የምናይ ይሆናል ማለት ነው። እሺ በጣም ደስ ይላል። እሺ መልካም። እንግዲህ ውድ ቤተሰቦቻችን እንዳላችሁት እንደሰማችሁት እየደረሰባትን ነገር ሰምታችኋል። እስቲ ያለውን ነገር ወንድሟስ ምን አይነት ሁኔታ ሆኖ ነው? በሰላም ነው ወይ? ወይንም ደግሞ ባለው ተጠቅሞ ባለው የመሸጥ መለወጥ ውክልና ተጠቅሞ ንብረቱን ሸጦባታል ወይስ? እኛስ ደግሞ ከዚህ ጋር በተገናኘ ከውክልና ጋር በተገናኘ ምንድነው ማድረግ የምንችለው የሚለውን ዘላለም ከሚባለው ወንድማችን ጋር በቀጣይ ተገናኝተን የምናወራ ይሆናል። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ስለዚህም ሀሳብ ደግሞ የሚሰማችሁን በመጻፍ እንድጠብቁ እንጋብዛለሁ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን በነገርኳችሁ መሰረት አሁን ዘላለም ጋር ነው የምንገኘው። እሺ እንግዲህ ዘላለም እኔም ስለተገናኘን ደስ ብሎኛል። እንደዚሁም እዚህ እንድንመጣ ስለጋበዝከን በጣም ደስ ብሎኛል። ወደዚህ ያመጣኝ ሀሳብ አንድ እህታችን ወደ ውጭ ሀገር ነው ያለችው እና በምትኖርበት ቦታ ሆና ያፈራቻቸው ንብረት ሀብቶች ወንድሟ ጋር ነበር የምታስቀምጠው። ከወንድሟ ጋር አሁን ትንሽ መገናኘት የማትችልበት ሁኔታ ላይ ስለሆነች ከህግ አንጻር ማለት ወንድሟ አሁን ንብረቱን ያጥፋባት ወይም አያጥፋባት አታውቅም እና ውክልና ሰጥተው ስለነበረ ሙሉ ውክልና የመሸጥ የመለወጥ መብት አለው። ያን ሙሉ ውክልና ሰጥተው ስለነበረ በዛ ደግሞ አንተም የትምህርት ባክግራውንድም ደግሞ ከሎግ የተገናኘ ስለሆነ
በዚህ ነገር ከመሸጥ ከመለወጥ ጋር በተገናኘ ያለውን ነገር እንድታማከረንና እስቲ እሷንም ወደዚህ አብራን መታለች። በጣም አሪፍ እንትን ነው ኬዝ ነው ይዘው የመጣው። በነገራችን ላይ እነዚህ ኬዞች የመጀመሪያ ነገር የምንጠቀምባቸው ሰዎችን ለማስተማሪያነት ጭምር ነው። ያው እንደምታውቀው ዩቲዩብ ላይ ምንሰራ ሰዎች አብዛኞቹ ተመልካቾቻችን ኦልሞስት 67% የሚሆኑት ከኢትዮጵያ ውጭ የሚኖሩ አብዛኞቹ ደግሞ በአረብ ሀገራት የሚኖሩ እህትና ወንድሞቻችን ናቸውና ምንድነው እነዚህ ተመልካቾቻችን እነዚህ ቤተሰቦቻችን ከሰው ታሪክ ትምህርት አግኝተው የራሳቸውን ነገር በስነ ስርዓት እንዲጠብቁ ህጉ ምን ይላል ምንድነው ማድረግ ያለብን የሚለውን ነገር ከፕሮግራሞቻችን ትምህርት እንዲያገኙ ነው ዋነኛው ዓላማችን። ቻችን ከዚህ ነገር የበለጠ ትምህርት አግኝተው የበለጠ ጥንቃቄ እንዲያደርጉ ነው። አንድ ሰው የራሱን ንብረት እንዲያስተዳድሩለት መስጠት ይችላል ወይንም ደግሞ ውክልና መስጠት ይችላል። ውክልና ግን ሊሚትድ መሆን ይገባዋል። አሁን ያንተ የነገርከኝ እህታችን ሙሉ ውክልና ነው የሰጠችው መሸጥ መለወጥን ጨምሮ እነዚህ ነገሮች የማድረግ ሙሉ ውክልና ነው የሰጠችው። እንደዚህ አይነት ውክልናዎች አደገኛ ናቸው። ለማን ነው የሚሰጡት የሚለውን ነገር ካለየን በስተቀር እንደዚህ አይነት ውክልናዎች በጣም አደገኛ ናቸው። ያው ዘመኑ የኛም ስራ ያስተማረን ነገር አለ አይደል? በዚህ ስራ የተማርነው ነገር አለ። ሰዎች ምን ያህል ርቀት ሄደው እንደሚካካዱ አይታል። እንግዲህ ሰው እናት አባቱ ወንድም እህቱ የሚክድበት ዘመንና ጊዜ ላይ ደርሰናል። እንደዚህ አይነት ነገሮች ጥንቃቄ ያስፈልጋቸዋል። ምናልባት ተጨማሪ ነገር ከሌለ እህታችንን አስገብተን ምንድነው ያጋጠመሽ ምን ማድረግ እንችላለን የሚለውን ነገር አብረን ሆነን ዲስከስ ማድረግ እንችላለን። መልካም እንግዲህ እሷ መግባት ትችላለች። ውድ ቤተሰቦቻችን ያለውን ነገር አይታችኋል። አሁን ደግሞ ባለጉዳዩን እናስገባትና ያለውን ነገር አብረን የምናየው ይሆናል። እስከዛው ድረስ ግን ለቻናሉ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ እንደዚሁም ለወዳጅ ዘመዶቻችሁ ሼር በማድረግ ሀሳብ አስተያየቶቻችሁን ኮሜንት ላይ በመጻፍ ጠብቁን። እንመለሳለን። እሺ እንግዲህ ዘላለም እንዳልኩ ባለጉዳዩ እሷ ነች። እስቲ ከእሷ ጋር ደግሞ ያለውን ነገር እናውራና ወደ መፍትሄ እንሄድ። እንኳን ደህና መጣሽ። እየጠበቀሽ ነገር አሳዛኝና ክፉ ነገር እንደሆነ ሰምቻለሁ። ለሱም በጣም አዝናለሁ። እንግዲህ ተመልካችም ይረዳል። እንዲህ አይነት ነገሮች ጊዜ ያመጣቸው ነገሮች ናቸው። በአባቶቻችን ጊዜ ቢሆን ኖሮ አደራ መብላትን ያክል ከባድ ነገር የለም። ነገሮች እንደዚህ አሳልፈሽ የምትሰጡ በአደራ እንደሆነ እናውቃለን። ትውልዱ አደራ የመጠበቅ ባህሉ ወርዶ ዛሬ እንግዲህ ወንድምና እህት የሚካካዱበት ዘመን ላይ አድርሶ ነው። ለዛ ደግሞ በጣም እናዝናለንና ምንድነው ያጋጠመሽ ማነሽ ከየት ነው የመጣሽው የሚለውን በሰፊው አውርተን ምን አይነት መፍትሄ መስጠት እንችላለን፣ ከህግ አንጻርስ ምን መደረግ ይችላል፣ እንዴት ይሄንን ነገር ማስቆም እንችላለን የሚለውን ዲስከስ ማድረግ አለብን። ስለዚህ እስቲ ማነሽ ከየት ነው የመጣሽው ከሚለው። እሺ ገነት እባላለሁ። ያው ከአረብ ሀገር ነው የመጣሁት። ያው ከ6 ዓመት ቆይታ በኋላ ነው የመጣሁት። ያው እዚህ ስመጣ በሰላም አይደለም የመጣሁት። ያው ወንድሜ እንደነገረክ ብዙ ችግር ነግሯል። አይ ቲንክ መሰለኝ ያው የተወሰነ ሰምቻለሁ። ግን ካንቺ ደግሞ መስማት የምንፈልጋቸው ነገሮች አሉ፣ መጠየቅ የምንፈልጋቸው ነገሮች አሉ። እሺ የተወሰነ ነገር እሱ ነግሮኛል። ግን ደግሞ ካንቺ አንደበት መስማት የምንፈልጋቸው አንዳንድ ነገሮች ስላሉ ስላንቺ ዲቴይል ትነግሪናለሽ እና ከዛ በኋላ ምን መደረግ አለበት የሚለውን እንወስናለን። ጭንቀትሽ ይገባኛል፣ ያለሽበትም ሁኔታ ግን ደግሞ የግድ ያለሽበትን መንገድ ማስረዳት አለብሽ አይደል? እንዲገባ ነው የምታደርጊው። እሺ ያው እኔ አመጣጤን ስነግርክ የክፍለ ሀገር ልጅ ነኝ። ያው በ20 ዓመቴ ነው ከክፍለ ሀገር የወጣሁት። ያው የቤተሰቦቼን ህይወት ለመቀየር የቤቱ የመጀመሪያ ልጅ ነኝ እና ወደ አረብ ሀገር ሄድኩኝ። ያው እየሰራው ባለበት ጊዜ ታናሽ ወንድም አለኝ፣ ያው በ1 ዓመት የሚያንስ ማለት ነው። እና ያው እሱ ከ1 ዓመት በኋላ ትንሽ ከኔም ቀልጠፍም ያለ ስለነበረ እዛው ቡክ ምናምን ከፈተልኝ ምናምን ነገር
እዛ ያው ብሮችም ለሱ መላክ ጀመርኩኝ የምሰራቸውን ብሮች ምክንያቱም እኔ ወደፊት የተሻለ ህይወት አስቤ ስለነበረ ኢቭን አላጠፋሁትም ነበር እዛ ማገኛትን ነገር በየወሩ ለሱ ነበር የምልከው እና እሱም አላሳፈረኝም በጣም ተማመንበት ወንድሜ ነው ሞዶ ወንድሜ ነው ቤት ገዛ ውክልና ምናምን ሰጠሁት ሙሉ ውክልና ከዛ ቤት ገዛልኝ ከዛ ብሮቼን ምናምን ነገር የሚያስቀምጣቸውን አሳየኝ ቤት የገዛበትንም ካርታው ምናምን አሳየኝ ከዛ ለጊዜው እስከምትመጪ ምናምን ብሎ እዛው ነበር የሚኖረው የራሴ ቤት ጋር ማለት ነው እዛ የሚኖረውና ያው ሁሌ እንዳወራኝ ነው ግን ከሆነ ጊዜ በኋላ ግን 5 አመት ምናምን በስራት ነበር የምናወራው ምልኮን ብር ያስገባ ያሳኛል እቃዎች ምናምን የቤት እቃዎች ምናምን ማሟላት ጀመረ ያው እኔ ስመጣ እንዳልቸገር እንዳልኩ ቤተሰቦቼ ክፍለ ሀገር ናቸው እና ከአንድ አመት በኋላ ግን በጣም እየተቀየረ መጣ ስልክም የሚያወራኝ በወራንዲ ምናምን እሱም በግድ በቃ ጨቅጭቄ ደውዬ ምን ብዬ እና ምን ሆነ ነው እንደዚህ እየተቀየርክ ያለው ምናምን ብዬ ስለው ትክክለኛ መልስ በቃ ማቆ እንደሚያለው ነብኝ በጣም ተቀየረ በጣም ማለት ነው እና ከአንድ አመት በኋላ በቃ ጠፋ ጭራሽ ስልክም የለም ድራሹ ጠፋ ብሬ ቤት እንዳላላቅም ንብረቴ ቤት እንዳላላቅም አፈላለኩት እና አዲስ አበባ ደግሞ አንድ ጓደኛ ብቻ ነው ያለኝ ዘመድም ይሄናል ማቆ የለም አብዛኛው ቤተሰቦቼ ክፍለ ሀገር ናቸው ጓደኛዬም እንድትፈልገው አደረኩኝ ፈለገችው ምናምን የለም በቃ ማንንም ሊያገኘው አልቻለም እነዚህን ሁሉ ንብረቶች ሲያፈራ ወይንም ደግሞ ስታፈሪ ንብረቶችሽን እርግጠኛ ነበርሽ ቤት እንደተገዛ ቤት እንዳለሽ እነዚህን በዶክመንት እየሰበሰብሽ ነበር አዎ የሚልክልኝ ፎቶዎች አሉ ያነሳ የሚልክልኝ አሳያለሁ ስልኬ ላይ አለ መረጃ ዶክመንቶች ሳይ ባለቤትነት አሁን ለምሳሌ ቤትን የሚያህል ነገር ስታፈሪ የባለቤትነትሽን የሚያሳዩ ማስረጃዎች አሉ ውክልናውን ያው ለሱ ነው የሰጠሁት እንዳልኩ ቤቱ በማን ስም ነው ባንቺ ስም ነው አዎ ኦሬዲ ባንቺ ስም ዶክመንቶች አሉሽ የቤቱን ባለቤትነትሽን የሚያሳይ አለ ዶክመንቶች አሉ ሁሉ ነገር በኔ ስም ነው ያው ውክልናው ሙሉ ለሙሉ ሰጠሁት እንጂ ስሙ ምናምን በኔ ነው እና እንዳልኩ በቃ ጠፋ ከዛ ያው ሲጨንቀኝ ግራ ሲገባኝ እንደዚህ ሶሻል ሚዲያ ላይ ስክሮል ሳደርግ ይሄን ወንድሜን አገኘሁት እና ያው በውስጥ ምናምን ጻፍኩለት ምናምን እሱም አላሳፈረኝም ያው ተባበርሻለሁ እንደዚህ ነው አለኝ ቀጥታ ነው የመጣሁት ኢቭን በቃ ጓደኛዬ ጋር ነው ያረፍኩት በቃ ንብረቴ ምናምን ይዤ መጥቼ ጓደኛዬ ጋር ነው ያለሁት እና ያው ንብረቴ እንዳለ ምናምን ያው ቸኩዬ ነው የመጣሁት አሁን ከምን መጀመር እንዳለብን አላውቅም አንተም እየተከታተልካት ከሆነ የተረዳሁት ነገር እዚህ ውስጥ እነዚህ ንብረቶች ስታፈራ ከማስረጃዎች ውጪ በአካል ቤቱ እንዳለ ሌሎቹም ነገሮች ኤግዚስት እንደሚያደርጉ ንብረቱ በርግጥ አለ የለም እነዚህ ንብረቶች እንዳፈራች እርግጠኛ ናት እነዚህ ነገሮች ጠይቀን ነው መጀመሪያ ያለብን አንቺ በእርግጠኝነት እነዚህ እቃዎች ወይንም ደግሞ ቤቱን ጨምሮ እነዚህ ነገሮች እንደተገዙ እርግጠኛ ነሽ እንዳልኩ እርግጠኛ ነኝ አንደኛ ሙሉ ለሙሉ አምነዋለሁ ወንድሜ ነው በታይ ነገር ደግሞ እያንዳንዳቸው ዶክመንቶች ፎቶ አንስቶ ልኮልኛል እና እሱ እርግጠኛ ነኝ አንቺ ዶክመንቶቹን እንጂ ኤግዚስት እንደሚያደርጉ በዚህ 5 አመት ውስጥ አጋጣሚው 5 እና 6 አመት ውስጥ አጋጣሚው ተፈጥሮልሽ መተሽ አይተሻል ወይ እንዴ ያው እርግጠኛ ነኝ ዶክመንቶቹም አሉ ይዣቸዋል ቤቱ ካለ ለምንድን ነው ቀጥታ ወደዛ ያለችው እንዳልኩ ገና አሁን ነው የመጣሁት መጥቼ አላቅም እዚህ መጥቼ አይቼው አላቅም ቤቱን የገዛውን ቤትና ግን ዶክመንቱ ላይ አለ እያንዳንዱ አድራሻና የካ ምናምን ነገር ነው መሰለኝ የቤቱ ዶክመንቶች ላይ ያሉ አድራሻዎችን ተጠቅመን እሱን ማግኘት የምንችልበትን መንገድ እናመቻቻለን ግን እናንተ እንደ ቤተሰብ ያላችሁ ግንኙነት ምንድነው ከቀሪው የቤተሰቡ አባላት ጋር ነው የማይገናኘው ነው ወይስ ያንቺን ብቻ ነው ሪጀክት ያደረገሽ እንዳልኩ ከእናትና ከአባቴ ይበልጥ ነው ማምነው በጣም ነው ማምነው ሞዶ ወንድሜ ነው
እና ይሄናል እንደዚህ ችግር አልነበረብንም ሰላም ነበር እንደዚህ አዲስ ነገር ነው የተከሰተው አሁን ሰላም ይሁን ምን ይሁን ማቆ ነገር የለም ከቀሪው ቤተሰብ ጋር አካላት ጋር ይሁንልሽ አንድ ነገር እንደዚህ አይነት ነገር አፕን ሲያደርግ ሰው ከቤተሰቡ ጋር ነው አይደል መጀመሪያ የሚመካከረው ሚዲያ ላይ ከመምጣትሽ በፊት ከነሱ ጋር ይገናኛል አይገናኝም ወይ የኔን ስልክ ብቻ ነው የሚያነሳው ወይስ የሁሉንም ስልክ አያነሳም ምናምን በጤናው ነው ቅድሚያ የሚሰጡ ከንብረት አስቀድመሽ ጥያቄ ሊሆኑ የሚገቡ ነገሮች እነዚህ ይመስልኛል አው ያው ቤተሰቦቼም እንደጠፉበት ነው የነገሩኝ ቤትም መጥቶ አቅም የለም ብለውኛል ስልክም ለነሱም ያነሳላቸው አይደለም እና አንድም ደንግጬ መጣው እዚህ ነው የሚኖሩት እዛ ነው ሀገር ነው የሚኖሩት ኦኬ እና ያው እነሱ ደግሞ ምንም ማድረግ አይችሉም እዚህ ከተማ ደግሞ የሚያውቁት ነገር የለም ለዛም ነው እኔ የነሱን መልስ ተሰማ ነው ደንግጬ መጣው ምክንያቱም መጥቼ መፈለግ አለብኝ ብዬ ነው የወሰንኩት ኦኬ እንግዲህ ወደዚህ ስትመጪ ብዙ ተስፋ አድርገሽ እንደምትመጪ በጣም እርግጠኛ ነኝ ንብረቴን ማስመለስበት የሆነ ነገሬን ማገኝበት ብለሽ ግን ከምንም በላይ ስለ ወንድምሽ እና ስላንቺ ግንኙነት ነው ማወቅ የምንፈልገው የነበራችሁ ግንኙነት ጤናማ ነው ማለት እንደዚህ ንብረትን የሚያህል ነገር የሚያካክድ ባክግራውንድ አላችሁ ወይ በመካከላችሁ የተፈጠረ ጸብ አለ ወይ ክርክር ውስጥ ናችሁ ወይ ከዚህ በፊት እንደዚህ አይነት ኤክስፒሪየንስ ነበረ ወይ ገንዘብ ስትልኪለት በስነ ስርዓት አካውንትሽ ውስጥ ከማስገባት ውጪ ገንዘቡን ይጠቀምበታል አረ እንደዚህ አልነበረም ሰላም ነበር እንዳልኩክ ለዛም ነው ሙሉ እንትኑን የሰጠውት እንደዚህ አይነት ነገር ችግር የለበትም ለሚያስፈልገውም ለብቻው ነበር ምልክለት የሚያስገባው ለብቻዬ ነው የሚጠቀምበትን ደግሞ ያው ስራ አልነበረውም አዲስ አበባ ሲመጣ እና እስከ እኔ ነው ምልክለት በየወሩ ለብቻው ማለት ነውና እንደዛ ችግር የለበትም አሁን ምን እንደተፈጠረም እኔ አላቅም ለምን እንደዚህ ይሆን እንደሆነ በቃ ፍለፊት አግኝቼ እሱ ማውራት ነው ፈልገው እሺ ሌላኛው ጥያቄ ምንድነው ውክልናው መች ነው የሰጠሽው በምን አይነት ሁኔታ ነው የሰጠሽው የሚለው ነገር እስቲ እናውራበት ውክልና ሲሰጥ በአካል ከመገኘት ጀምሮ በኤምባሲ በኩል የሚደረጉ ወረቀቱ መጻጻፎች አሉ ግን ያንቺ ውክልና እንዴት ነበር የተሰጠው በምን አይነት ሁኔታ ነበር የተሰጠው መች ነው የሰጠሽው ያው ከዚህ ሳልወጣ ነው የሰጠሁት ከኢትዮጵያ ሳልወጣ እዚህ ፍርድ ቤት ኬዝ ነበር በቤተሰብ ምናምን ነገርና በዛው አጋጣሚ በቃ ሙሉ እሱ እንዲያንቀሳቅሰው ሰጠሁት ሙሉ ለኬዙ ተብሎ ነው ሙሉ ውክልና የተሰጠው ማለት ነው ለዚህም እንደሚያገለግል አውቃችሁ በሱ ቀጠላችሁ ነው አዎ እንዴት እናደርጋለን መሰለ ውክልና ከማውረድ እንጀምራለን እሱ ሀገር ላይ ያሉ ሰዎችን ኮንታክት እናደርጋለን እዛ ፍርድ ቤት ላይ ኦር ደግሞ ውልና ማስረጃ ላይ ውክልናውን ለማውረድ እንቅስቃሴ እንጀምራለን ከሱ እንጀምራለን ከምንም በላይ ፈጥነን ውክልናውን ማውረድ መቻል አለብን ንብረቷን ፕሮቴክት ለማድረግ ከዛ ግን ማድረግ የምንችለው ነገር እሱን ፈልጎ ማግኘት ነው ምንም በላይ በእንደዚህ አይነት ወንጀል የሚፈልግ ሰው ስለሆነ እሱን ፈልጎ ማግኘቱም ስራ እንግዲህ አንተ ነው የሚሆነው ከዛ ውጪ ግን ያሉትን የህግ ነገሮች ኤኒ ታይም እየተመካከርን ማድረግ ያለብን የመጀመሪያው ወንጀለኛው ማደን ነው የሚሆነው ከዛ ውጪ ግን ያሉትን ነገሮች ኤኒ ታይም እየተመካከርን ማድረግ እንችላለን እሺ መልካም እንግዲህ እኔ ጋር ያለው ሐሳብ እንዳልኩ ያው ወንድሟንም እሷ በጤና ይሁን እንድንፈልግላትም ስለነገረችን ያው እንዳልኩም ደግሞ ወንጀለኛም ስለሆነ ጭምር ያው ንብረት በማሸሽ ግዴታ የኛም ስራ ደግሞ ይሄ ስለሆነ ለህዝብ እውነትን መስጠትና ፍትህን ማስፈን ስለሆነ ወንድሟንም እንደዚሁም ደግሞ ቤቱ ባለው ዶክመንት አማካኝነት ያለው ቦታ ሄደን ቤቱ ይሸጣ የቤቱን አድራሻ ይሸጣ እንዲሁም ወንድሟ ደግሞ ያሉትን ነገሮች በሙሉ ተጠቅመን የት እንደሚገኝ በዚህ ሰዓት በምን አይነት ሁኔታ ላይ እንደሚገኝ የምናረጋግጥ ይሆናል ወደ አንተ እንዳልኩ ከመጣውበት ሐሳብ አንፃር ግልጽ እንዲሆንልኝ የምፈልገው ነገርና እሷም ደግሞ ግልጽ እንዲሆንላት የምፈልገው ነገር እንዳልኩ በውክልናው ተጠቅሞ ይሄንን ቤት ሸጦት ከሆነ ማድረግ የምንችለው ወይም ደግሞ እሷ ንብረቷ ሊመለስ የሚችልበት መንገድ እንዳለና ይሄ ነገር እንዴት ሊሆን እንደሚችል እንዴት መሄድ እንዳለበት ውክልናውን ካነሳንስ በኋላ ቤቱን ሸጦት ቢሆንስ ከዛ በፊት ቤቱን ሸጦ ከሆነ የጠፋው ንብረት አሽሾ የሚለው ነገር እንዲረጋገጥላት ነው ለሷ ይሄ ነገር እስከምን መሄድ እንደሚችል እንግዲህ አንድ ሰው ቤትን የሚያል ንብረት ሸጦ
የሚያገኘውን ገቢ በአንድ ጊዜ ያጠፋዋል ብለን አናስብም። ንብረት ላይ ማውሎት ከሆነ በሱ ዙሪያ ያሉ እንቅስቃሴዎችን ማሳገድ እንችላለን። ለምሳሌ አካውንቱን ከማሳገድ እንጀምራለን። ይሄ የእምነት ማጉደል ወንጀል ይባላል። በእምነት የተሰጠውን ነገር ተጠቀመው ወይንም ደግሞ አባከነው፣ ስለዚህ ምን አድርጓል እንላለን? እምነት አጉድሏል እንላለን። እና በእምነት ማጉደል የሚጠየቅበት ወንጀል ኬዝ ነው የመጀመሪያው። ንብረትን በሚመለከት ደግሞ በፍትሐ ብሔር ተጠይቆ የሚመለስበት ንብረቷን የምታስመልስበት ለሶስተኛ አካል ተላልፎ ከሆነ እሱን ደግሞ የህግ ክፍተቱን የተፈጠሩትን ክፍተቶች እያየን ንብረቷ የሚመለስበትን ርቀት እንሄዳለን። ካልሆነ ግን ተሽጦም ቢሆን ገንዘቡን ግምቱን የምናስመልስበት ሂደት ይኖራል። መጀመሪያ ግን ንብረቱ ያለበትን ስቴት ማወቅ አለብን። በማን ስም ነው ያለው? አሁን ይዞታ ተላልፈዋል ወይ ተሽጧል እንደማለት ነው። እነዚህን ነገሮች በስፋት ማጣራት ይጠበቅብናል። ከዛ ባለፈ ግን ማንም የማንንም ላብ በልቶ ደረቱን ነፍቶ እንዲኖር አናደርግም። ያሉንን አማራጮች ሁሉ እንጠቀማለን። ከዛ በኋላ ይሄ ሰው የሚጠየቅበትን ነገር እንፈጥራለን። ግን ወንድምና እህት መካከል ስንገባ ያለ የሚገኙ ነገሮች እንደዚህ በፊት ለፊት እንደሰማነው ላይሆን ይችላል። ብዙ ነገሮች ሊኖሩ ይችላሉ ከጀርባና እነሱን ነገሮች የማጣራቱን ስራ እየሰራን ወደፊት የምንቀጥል ነው የሚሆነው። ለአሁኑ ግን የንብረት ጉዳይ እስከሆነ ድረስ ጊዜ ልንሰጥ አይገባም። የቤቱን አድራሻ ተከትለ ዛሬ ቤቱ አለ ወይ የለም፣ ለሌላ ሰው ተላልፈዋል፣ ሰውየው የት ነው የሚገኘው፣ እነዚህን ነገሮች የማጣራቱን ስራ ብትሰራ ደስ ይለኛል። ምናልባት ወደ አንድ አቅጣጫ የሚያስኬደንም ከሆነ የእኛ ካሜራማኖች ሬዲ ሁኑና እኛም ከዚህ ወተን የምንሄድበት መንገድ አለ። ከተቻለ አብረን ስራውን እንሰራለን። ካልተቻለ ደግሞ እኛም ለሌላ ኬዝ እየተሯሯጥን ስለሆነ ዛሬ ወደዛ የምናመራ ነው የሚሆነው። መልካም እንግዲህ ውድ ቤተሰቦቻችን እንደሰማችሁት ጉዳዩ እንደዚህ ነው። ከዚህ በመቀጠል አሁን በመውጣት የእሷ ወንድም እንደዚሁም ደግሞ የእሷ ንብረት አሉበት የተባሉትን ቦታዎች የምናጣራና ያለውን ነገር የምናሳውቃችሁ ይሆናል። እስከዛው ድረስ ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን እንደዚሁም ደግሞ በዚህ ጉዳይ ላይ የሚሰማችሁ ነገር ካለ ኮሜንት ላይ በማስቀመጥ ጠብቁን። ቀጣዩን ነገር ደግሞ የምናሳያችሁ ይሆናል። በቻልነው መጠን ማድረግ የምንችለውን ነገር ሁሉ እናደርጋለን።